ጤና ይስጥልን እንደምን አምሽታችኋል ክቡራን ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን የመጋቢት 16 ቀን 2018 ዓ.ም የምሽት አንድ ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን ወደ እናንተ መመራው ጽዮን ዮናስ ነኝ። አብራችሁን ቆዩ። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ በኢትዮጵያና ጣሊያን መካከል ያለውን የኢንቨስትመንት ፍሰት በአይነትና መጠን ከፍተኛ እድገት እንዲመዘገብ ማስቻሉን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ ልማት ፎረም በአዲስ አበባ ተካሂዷል። ሙሉ ቀጠራ ዝርዝር አላት። በወቅቱ ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ ኢትዮጵያ ተግባራዊ ያደረገች ያለችው ሁሉን አቀፍ ሪፎርም ለዓለም አቀፍ ኢንቨስትመንት ምቹና ሳቢ ምህዳር ፈጥሯል ብለዋል። ይህ የማክሮ ኢኮኖሚ ማሻሻያ በኢትዮጵያና በጣሊያን መካከል ያለውን የኢንቨስትመንት ትስስር በተለያዩ ዘርፎች በአይነትም ሆነ በመጠን በከፍተኛ ሁኔታ እንዲያድግ ማድረጉን አብራርተዋል። የጣሊያን ባለሀብቶች በኢትዮጵያ በኮንስትራክሽን በማሽነሪ አቅርቦትና በሌሎች ልዩ ልዩ የኢንቨስትመንት መስኮች በመሰማራት ተጨባጭ ውጤት እያስመዘገቡ መሆኑን ጠቁመዋል። የተጀመረው ሪፎርም በኢትዮጵያ በተለያዩ ዘርፎች የሚሰማሩ የጣሊያን ባለሀብቶችን ቁጥር ይበልጥ እንደሚያሳድገው ያላቸውን እምነት ገልጸዋል። ይህ የሁለቱ ሀገራት ትብብር ከኢኮኖሚ ባለፈ በልማትና በሌሎች ዘርፎች ይበልጥ የሚጠናከር መሆኑንም ጠቅሰዋል። ኢትዮጵያ ዓለም አቀፍ ኩባንያዎችን የሚስብ የመሰረተ ልማትና የአሰራር ስርዓት እየገነባች መሆኑን ጠቅሰው በተለይም አዲስ አበባ በውጭ ኢንቨስተሮች ዘንድ ተመራጭ መዳረሻ እየሆነች መምጣቷን ተናግረዋል። ኢትዮጵያ በርካታ የሕዝብ ቁጥር ያላት ምቹ የገበያ እድልና መንግስታዊ ክትትል የማይለየው ቀልጣፋ አገልግሎት የሚሰጥባት ሀገር በመሆኗ የቀጠናው መሪ የኢንቨስትመንት መዳረሻነቷን አጠናክራ መቀጠሏን አስረድተዋል። እንዲሁም ኢትዮጵያ የቀጠናው የልማት የሰላምና የደህንነት ማዕከል ሆና እንደምትቀጥልና የሁለቱ ሀገራት ዘላቂ ትብብርም ተጠናክሮ እንደሚቀጥል አረጋግጠዋል። በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ በበኩላቸው ኢትዮጵያና ጣሊያን ታሪካዊና የረዥም ጊዜ ትብብር ባለቤቶች መሆናቸውን አስታውሰዋል። ሁለቱ ሀገራት በተለያዩ ዘርፎች የጋራ ራዕይ እንዳላቸው ጠቁመው ይህ ፎረም ትብብራቸውን ወደ ላቀ ደረጃ ለማሸጋገር ወሳኝ ሚና እንደሚጫወት ገልጸዋል። በአዲስ አበባ የታየው የመሰረተ ልማት እድገት የሚደነቅ መሆኑን ጠቅሰው ይህንንም ተዘዋውረው መመልከታቸውን አክለዋል። ለከተማው ሁሉን አቀፍ እድገት ጣሊያን የበኩሏን ሚና የተወጣች መሆኑንና በቀጣይም ትብብሩን ለማጠናከር በትጋት እንደምትሰራ አረጋግጠዋል። በፎረሙ መክፈቻ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ፣ የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖዲ፣ የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራት፣ በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ እና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በ2018 ዓመተ ምህረት የአረንጓዴ አሻራ መርሃ ግብር የተያዘውን ሀገራዊ ግብ ማሳካት በሚያስችል መልኩ ውጤታማ ዝግጅት እየተደረገ መሆኑን የአረንጓዴ አሻራ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ገለጹ። አስተባባሪው ዘንድሮ የሚካሄደው የአረንጓዴ አሻራ መርሃ ግብር የመጀመሪያው ምዕራፍ ማጠቃለያ ዓመት በመሆኑ ዝግጅቱ ልዩ ትኩረት ተሰጥቶት የተከናወነ ይገኛል ብለዋል። ማራማዊት ብጻተ በዚህም የዘንድሮ መርሃ ግብር በሀገር አቀፍ ደረጃ ከ7.5 ቢሊዮን ችግኝ በላይ ለመትከል እቅድ ተይዞ የቅድመ ዝግጅት ስራዎች እየተከናወኑ እንደሚገኙ ተናግረዋል። ባለፉት ዓመታት የተገኙ ተሞክሮችን በማስፋት የፍራፍሬ ችግኞችን የማስፋት የሀገር በቀል ዝርያዎችን ቁጥር ከፍ የማድረግ ብሎም የእጽዋት አይነት ስብጥር በሰፊው የተሰራበት መሆኑንም ገልጸዋል። በበጋው ወቅት የተከላ ቦታዎችን የመለየት የተለዩ ቦታዎች ላይ የአፈርና ውሃ ጥበቃ የማከናወን ከየአካባቢው አየር ንብረት ጋር የሚጣጣሙ ችግኞችን የማፍላትና የተለዩ ቦታዎች ላይ ካርታ የማዘጋጀት ስራ በስፋት መከናወኑን ነው ያስታወቁት። በዚህም በክልሎች እስካሁን 2.5 ሚሊዮን ሄክታር መሬት ለችግኝ ተከላ የሚውሉ ቦታዎችን መለየታቸውን ጠቅሰው እስካሁን ከ110 ሺህ በላይ ችግኝ ጣቢያዎች ወደ ስራ ገብተው ችግኞች እያፈሉ ይገኛሉ ብለዋል። በዘንድሮው የችግኝ ተከላ መርሃ ግብር በሀገር አቀፍ ደረጃ ከ7.5 ቢሊዮን በላይ ችግኝ ለመትከል በእቅድ መያዙን ተናግረው እስከ አሁን 6.1 ቢሊዮን ችግኝ ዝግጁ መደረጉን
ተናግረዋል። በቀሪው ጊዜ የእንክብካቤ ተግባራት እንደሚከናወኑ ጠቅሰው ጉድጓድ የማዘጋጀት ስራዎችን ጨምሮ ሌሎችም እንደሚከናወኑ ገልጸዋል። ቀደም ሲል የነበረውን የክረምት ዝናብ ብቻ የመጠበቅ ልምድ መቀየሩን ጠቁመው ይህም ችግኞች ረጅም የዝናብ ወቅት እንዲያገኙ በማድረግ የጽድቀት መጠናቸውን በከፍተኛ ሁኔታ እንደሚጨምረው አስረድተዋል። የአረንጓዴ አሻራ መርሃ ግብር አሁን ላይ የህዝቡ ባህል እየሆነ መምጣቱን ጠቅሰው በቀጣይም የዜጎችን የባለቤትነት ስሜት የማሳደግና የተተከሉ ችግኞችን የመንከባከብ ስራ ተጠናክሮ እንደሚቀጥል አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል የአምራች ኢንዱስትሪ ልማት የበለጠ ለማጎልበት ትኩረት ሰጥቶ እየተሰራ እንደሚገኝ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ አስታወቁ። በክልሉ ኢንዱስትሪ ልማት ቢሮ አዘጋጅነት ለኢኮኖሚ መዋቅራዊ ሽግግር ኢትዮጵያ ታምርት በሚል መሪ ቃል የኢትዮጵያ ታምርት የንቅናቄ ውይይትና ኤግዚቢሽን ተካሂዷል። ይፍሩ አበበ ተጨማሪውን ይዞታል። አቶ ደስታ በንግግራቸው ባስተላለፉት መልእክት ኢንዱስትሪ ከሰው ሕይወት ጋር የተቆራኘ በመሆኑ በክልሉ ኢንዱስትሪውን ለማስፋፋት በቁርጠኝነት እንደሚሰራና ለዚሁም በቂ አቅምና እድሎች መኖራቸውን አስረድተዋል። የሰው ልጅ አሁን በደረስንበት ወቅት ላይ የኢንዱስትሪ ጥገኛ ነው። ሁላችን ልብ እንደምንለው እንቅስቃሴያችን ሁሉ ሕይወታችን ሁሉ የኢንዱስትሪ ግብዓት በመጠቀም ላይ የተወሰነ ነው። ያለ ኢንዱስትሪ የሰው ሕይወት የሚቀጥል በማይመስልበት ደረጃ በአሁኑ ጊዜ ኢንዱስትሪ ተጽዕኖ ፈጠረ ማለት የኢኮኖሚ ወሳኝ መሳሪያ ነው ማለት ነው። የኢኮኖሚ ብቻም ሳይሆን የሉዓላዊነትም ወሳኝ መሳሪያ ነው የሚሆነው። በዚህ ጉዳይ ላይ መነጋገር ከፍተኛ ትኩረት ይፈልጋል። የክልሉ መንግስት እስካሁን የፈጠራቸው ምቹና አስቻይ ሁኔታዎች እንዳሉ የጠቀሱት ርዕሰ መስተዳደሩ በቀጣይነትም ክልሉን የኢንዱስትሪ መገለጫ ለማድረግ ኢንዱስትሪዎች በፍጥነት እንዲያድጉ እንደሚሰራ አስታውቀዋል። ሲዳማ ክልል እምቅ የኢንዱስትሪ ፖቴንሻል ያለው ክልል ነው። በሌላ በኩል አንጻራዊ አድቫንቴጅም ያለው በኢንዱስትሪ ላይ ነው። ቆዳ ስፋቱ በጣም ጠባብ ነው። ከዚህ ተነስቶ በግብርናው እንኳ ለማዘመን በመሞከር ግብርና ለማዘመንም የኢንዱስትሪ ግብዓት ይፈልጋል። በሌላ በኩል የግብርና ምርትም እሴት ጨምሮ በከፍተኛ ደረጃ በላቀ ዋጋ መጠቀም ያስፈልገዋል። ይህንን በመሳሰለው የክልላችን ነዋሪ በአንድ በኩል ኢንዱስትሪዎችን በማስፋፋት የስራ ዕድል በማቅረብ በሌላ በኩል ለምርቱ ገበያ በማመቻቸት በአጠቃላይ በኢንዱስትሪው መበርታት የግድ በሚለን ምዕራፍ ላይ ነው የምንገኘው። ይህንን ታሳቢ በማድረግ የክልላችን መንግስት ኢንዱስትሪ ስትራቴጂ በመንደፍ እየመራ ነው የሚገኘው። እምቅ አቅሙን እንዴት አቀናጅቶ መጠቀም እንደሚገባውም ጭምር በዩኒቨርሲቲ በምርምርና ጥናት ላይ የተደገፈ አካሄድን ተከትለው ኢንዱስትሪን በሲዳማ ክልል ለማስፋፋት በከፍተኛ ቁርጠኝነት እየሰራ ነው የሚገኘው። አያይዘውም ኢንዱስትሪዎችን ምርት በመግዛት ተያይዘን ማደግና አገራችንንም ማበልጸግ አለብን በማለት መልእክታቸውን አስተላልፈዋል። መላው ህዝባችን ደግሞ ምርቱን በመሸመት ሊያበረታታቸው ይገባል። ስለዚህ ለህዝባችን ያለኝ መልእክት ኢንዱስትሪ ሁላችንም በማበረታታት የኢንዱስትሪ ምርት በአግባቡ መጠቀም ይኖርብናል። ኢንዱስትሪም እንዲሰፋና እንዲያድግ ከተፈለገ ሁላችንም ከሀገራችን ኢንዱስትሪ አምራቾች ጎን መቆም ይኖርብናል። ክልላችን ኢንዱስትሪያሊስቶች ያመረቱትን ምርት በተመጣጣኝ ዋጋ የሀገር በቀል ምርትን በጥሩ ጥራት በመሸመትም ጭምር ይህንን ስራ እንዲበረታታ ማድረግ ሁላችን የሚጠበቅ ስለሆነ ኑ ሸምቱ፣ ኢንዱስትሪያሎቻችን ያምርቱ፣ ሀገራችን በኢንዱስትሪ ጎዳና በርትታ ወደፊት ገስግስ። ሁላችንም ለዚህ የበኩላችን ሚና እንወጣ። የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ አሻግሬ ጀንበሬ በበኩላቸው ሀገራችን ለበርካታ ዘመናት በአንድ የልማት ዘርፍ ላይ ብቻ ጥገኛ ሆና መቆየቷንና ይህም እድገቷን በሚፈለገው ደረጃ እንዳይፈጥን አድርጓል ብለዋል። የሀገራችን ኢኮኖሚ ላለፉት ረጅም ዓመታት በአንድ ዘርፍ ላይ የተንተራሰና የተንጠለጠለ እንደነበር ሁላችንም እናውቃለን። ይሄ በአንድ ዘርፍ መሰረት ያደረገው በተለይ ግብርናን መሰረት አድርጎ ስንመራበት የነበረው የኢኮኖሚ መዋቅር የሀገራችንን እድገት በሚፈለገው መልኩ ያሳደገ አለመሆኑን በተለያዩ ፓራሜትሮች ተለክቶ
የለውጥ መንግስት ከመጣ በኋላ አገር በቀል ኢኮኖሚ ሪፎርምን ተግባራዊ በማድረግ ለተለዩ 5 ዘርፎች ትኩረት ተሰጥቶ እየተሰራ ነው ያለው። በማስከተልም በዕለቱ በተካሄደው ኤግዚቢሽን ከ160 በላይ ኢንዱስትሪዎች ተሳታፊ እንደሚሆኑና ከ100 በላይ ኢንዱስትሪዎች ተሳታፊ እንደሚሆኑና ለነዚሁ ኢንዱስትሪዎች 60 ሚሊዮን ብር በላይ የገበያ ትስስር እንደሚፈጠርላቸው ጠቁሟል። ባዛርና ኤግዚቢሽን ላይ ከ160 በላይ ኢንዱስትሪዎች በመጠንም በአይነትም ባደገ መልኩ አዳዲስ ቴክኖሎጂዎችን ይዘው ቀርበው ነው ያሉት። ይህ ባዛርም ከ60 ሚሊዮን ብር በላይ በዚህ አጭር ቀን ውስጥ የገበያ ትስስር ይፈጠራል። አንዳንድ የኤግዚቢሽኑ ተሳታፊዎች በሰጡት አስተያየት ለበርካታ አርሶ አደሮች የገበያ ትስስር መፍጠራቸውን፣ በርካታ ዜጎች የስራ ዕድል ተጠቃሚ እንዲሆኑና የውጭ ምንዛሪ እያስገኙ መሆኑን ተናግረው ማምረት ዕድል ብቻ ሳይሆን ግዴታ መሆኑን አስረድተዋል። መድረኩ ግንባር ቀደም ለሆኑ ኢንዱስትሪዎች እውቅናና ልዩ ሽልማት በማበርከት እንደዚሁም ኢንዱስትሪዎች ለኤግዚቢሽን ይዘው የቀረቡትን ምርት በመጎብኘት መጠናቀቁን ለማወቅ ተችሏል። የሲዳማ ክልል ቡናና ሻይ ቅመማ ቅመም ባለስልጣን ምርትና ምርታማነትን ለመጨመር እንዲሁም ለኢንዱስትሪ ግብዓት የሚሆኑ ብቁ ምርቶችን ለማስገኘት እየሰራ መሆኑን ገልጿል። ባለስልጣኑ ከክልሉ የተለያዩ ዞኖችና ወረዳዎች ለተውጣጡ የእርሻና ተፈጥሮ ጽሕፈት ቤት ኃላፊዎችና ባለሙያዎች ጋር የመስክ ጉብኝት አከናውኗል። ሙሉ ቀጠራ ተጨማሪ አላት። ባለስልጣኑ ከክልሉ የተለያዩ ዞኖችና ወረዳዎች ከተወጣጡ የእርሻና ተፈጥሮ ጽሕፈት ቤት ኃላፊዎችና ባለሙያዎች ጋር በሸበዲኖና ወንዶ ገነት ወረዳ በኩታ ገጠም የተደራጁ የአቮካዶ እርሻዎችን የመስክ ጉብኝትና ልምድ ልውውጥ አካሂዷል። በክልሉ 33000 ሄክታር መሬት በፍራፍሬ ምርት የተሸፈነ ሲሆን ከዚህም ውስጥ 14500 ሄክታር በአቮካዶ ምርት የተያዘ መሆኑን የገለጹት የክልሉ ቡናና ሻይ ቅመማ ቅመም ባለስልጣን ጽሕፈት ቤት ኃላፊ አቶ መስፍን ቃሬ ይህም በክልሉ ውስጥ ለሚገኙ የኢንዱስትሪ ፓርኮች ግብዓትነት የሚውል መሆኑን አስረድተዋል። በክልላችን ያው ፍራፍሬ በትልቁ የሚለማ ክልል ነው ማለት ይቻላል። በአጠቃላይ የማሳ ሽፋናችን በፍራፍሬ የተሸፈነው ማሳ 33000 ሄክታር በላይ ነው። ከዚህ ውስጥ 23000 ሄክታሩ ምርት የሚሰጥ ነው። በዋናነት ትኩረት ተሰጥቶ ከዚህ ከይርጋለም ኢንዱስትሪ ፓርክም ጋር ተያይዞ ይርጋለም አግሮ ኢንዱስትሪ ፓርክ ውስጥ 4 ፋብሪካዎች አቮካዶን ጨምቆ ዘይቱን ድፍድፍ ዘይት ወደ ውጭ የሚልኩ አሉ። ስለዚህ ለነሱም ትልቅ ግብዓት እየሆነ ስለሆነ በዋናነት በሌሎችም ትኩረት እየሰጠን ግን በዋናነት አቮካዶ ላይ ትኩረት ሰጥተን እየሰራን ነው ያለነው። ባለስልጣኑ በያዝነው በጀት ዓመት 20 ሚሊዮን የፍራፍሬ ችግኝ ለማዘጋጀት ያቀደ መሆኑን ገልጸው አሁን ላይ ከተዘጋጁ 14 ሚሊዮኑ 5 ሚሊዮኑ ይኸው የአቮካዶ ችግኝ መሆኑን ጠቁመዋል። በዚህ ዓመት የፍራፍሬ ችግኞች ዝግጅት 20 ሚሊዮን ነው ያቀድነው። እስካሁን ድረስ ወደ 14.5 ሚሊዮን ችግኝ ተዘጋጅቷል። ከዚህ ውስጥ 5 ሚሊዮን የሚሆነው አቮካዶ ነው። የቀረው ደግሞ ሌሎች የፍራፍሬ ሰብሎች ናቸው። የዚህ ልምድ ልውውጥ ዓላማ ባለፉት ዓመታት ሲታዩ የነበሩ ክፍተቶች ለመቅረፍ ያለመ ነው ያሉት ኃላፊው ይህን በክላስተር ወይም ኩታ ገጠም የማልማት ሂደት አዋጭነት እንዲገነዘቡና ተሞክሮ እንዲወስዱ መሆኑን ተናግረዋል። አክለውም በክላስተር የማምረት ሂደት ሐዋሳ ዙሪያና ደጋማው አካባቢን ጨምሮ ውሃን በስፋት በሚያገኙ አካባቢዎች ተጠናክሮ እንደሚቀጥል ጠቁመዋል። ባለፉት 3 ዓመታት ቡናን ከአቮካዶ እንዲለይና አቮካዶን ከቡና እንዲለይ የማድረግ ስራዎች ስንሰራ ቆይተናል። አቮካዶንም በክላስተር የማምረት በደጋማው ደግሞ አፕልን በክላስተር የማምረት ቆላው ላይ አናናስን በክላስተር የማምረት ጉዳይ ልዩ ትኩረት አድርገን ፓፓያንም ደግሞ በተለይ ወንዝ ዳሬ ሐዋሳ ዙሪያ ወረዳና በሌሎችም እነዚህ የውሃ ምቹ ሁኔታ ያላቸው አካባቢዎች ለማልማት ትኩረት ሰጥተን እየሰራን ነው ያለነው። የጉብኝቱ ተሳታፊዎችም የችግኝ ዝግጅትን ጨምሮ የኩታ ገጠም ስራዎችን ጥሩ ልምድ ማግኘታቸውን ገልጸው በተለይ በፍራፍሬ በሽታ ዙሪያ የተሰጠው መግለጫ ጠቃሚ መሆኑን ተናግረዋል። በጉብኝት ያገኙትን ልምድ በመውሰድ በዞንና በወረዳዎች ለመተግበር መዘጋጀታቸውንም ነው የጠቆሙት። እንደኛም ተጨባጭ አካባቢ አግሮ ኢኮሎጂው ተመሳሳይ በመሆኑ ከዚህ መነሻ እኛም ወስደን ምንሰራው ነው የሚሆነው። ከዛም ባሻገር አሁን ያለንበት እዚህ ወንዶ ገነት ያየነው ኤልፎራ ድርጅት ውስጥ
በተሻለ ደረጃ የተዘጋጁ ጥራታቸው የተጠበቁ አንድ በመንግስት አቅም የማይሰሩ በሎጂስቲክ አንጻር የሚጎሉ ነገሮች ሊኖሩ ይችላሉ። እነዛን በነባራዊ ሁኔታ ወደ ወረዳችን ቀይረን የምንሰራቸው ስራዎች በቀጣይነት ይኖራሉ የሚል ነው። ባየነው ተደስተናል። ፍራፍሬ ክላስተር ላይ የተሰሩ ስራዎችን ነው ያየነው። አንደኛ ችግኝ ዝግጅት ምን እንደሚመስል እንክብካቤው ምን እንደሚመስል ነው መጀመሪያ ደረጃ ያየነው። ከዛ በኋላ በኩታ ገጠም የተሰሩ ስራዎችን በተለይም በአቮካዶ ፍራፍሬ ላይ የተሰራውን ስራ ከጥሩ ሁኔታ ደረጃ ላይ እንዳለ ነው ያየነውና ዛሬ ያየነውን ልምድ ወስደን ወደ ዞናችንም ወደ ክልላችንም ወስደን የምንሰራ ስራ ይሆናል። በዚህ ልምድ ልውውጡ ላይ በሁሉም ወረዳ የግብርና ጽሕፈት ቤት ኃላፊዎች በተገኙበት ከሌሎች ዞኖች ወረዳዎች የመጡ አካላት አሉ፣ ጉዳዩ የሚመለከታቸው ከቢሮም ሰዎች አሉ። አሁን ሸምበዲኖ ወረዳ ላይ ቅድም ባየንበት ሰፈር 106 አርሶ አደሮች በኩታ ገጠም ነው እያለሙ ያሉትና ከዚህ አንጻር ምርትም ሲሰበሰብ ገበያም ቅርብ ስላለ በማህበር እየተደራጁ ወደ ገበያ የሚያቀርቡበትም አክሰስ እየፈጠርን ነው እየናለንና ዜጎች በሰባተኛው ጠቅላላ ምርጫ ተሳትፏቸውን በማጠናከር የሉዓላዊ የስልጣን ባለቤት መሆናቸውን ማረጋገጥ እንደሚገባቸው ተመላከተ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ 47 የፖለቲካ ፓርቲዎችን 10934 እጩዎችን መመዝገባቸውን ይፋ ማድረጉ ይታወቃል። ከዚህ ውስጥ 2198 እጩዎች ለሕዝብ ተወካዮች ምክር ቤት፣ 8736 ለክልል ምክር ቤት ለመወዳደር መመዝገባቸውን ያስታወቀ ሲሆን 73 የሚሆኑት ደግሞ በግል በእጩነት የቀረቡ መሆኑን ቦርዱ አስታውቋል። በዲላ ዩኒቨርሲቲ የአካዳሚክ ፕሮግራሞች ዲን ዶክተር ፍሬዘር አለሙ እንደገለጹት ህዝብ የሉዓላዊ ስልጣን ባለቤት መሆኑ የሚረጋግጠው ያስተዳድረኛል ያለውን የፖለቲካ ፓርቲ በምርጫ ካርዱ ሲሰይም ነው። የሀሳብ ልዩነቶች የምርጫ ሂደት እድሎች በመሆናቸው ከማሸነፍና መሸነፍ በላይ የዳበረ የዲሞክራሲ ባህል በመገንባት ለቀጣይ ትውልድ ሀገርን ለማጽናት የሚቻልበትን መንገድ እንደሆነ አመላክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በ2023 ዓመተ ምህረት እንደ ሀገር የቲቪ በሽታን ለማጥፋት የተያዘውን እቅድ እውን ለማድረግ ሁሉም መተባበር እንደሚገባው የሲዳማ ክልል ጤና ቢሮ አስታወቀ። ቢሮው ሪች ኢትዮጵያ ከሚባል መንግስታዊ ካልሆነ ድርጅት ጋር በመተባበር መጋቢት 15 የሚከበረውን የዓለም ቲቪ ቀን በወንዶ ገነት አክብሯል። ሲሳይ ከበደ ያዘጋጀውን ዘገባ እድገት ዋይሶ እንደሚከተለው ታቀርበዋለች። በዓለም አቀፍ ደረጃ ለ40ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ29ኛ ጊዜ የሚከበረው የቲቢ ቀን አዎ ቲቢን ማጥፋት እንችላለን በሚል መሪ ቃል በሲዳማ ክልል በወንዶ ገነት ወረዳ ወሻ ሶያማ ተከብሯል። የሲዳማ ክልል ጤና ቢሮ ሪች ኢትዮጵያ ከሚባል መንግስታዊ ካልሆነ ድርጅት ጋር በመተባበር ባዘጋጁት መርሃ ግብር ማህበረሰቡ ስለ ቲቢ በሽታ ማወቅ፣ መመርመርና ለሌሎች ላለማስተላለፍ ኃላፊነት መወጣት የሚያስችለው መሆኑ ተገልጿል። የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ በላይነህ በቀለ እንደ ክልል የቲቢን በሽታ ለመከላከልና ለመግታት ዘመናዊ የምርመራ መሳሪያዎችን በጤና ተቋማት በማስገባት አገልግሎቱን ተደራሽ በማድረግ በተከናወኑ ተግባራት ውጤት እየተመዘገበ መሆኑን አብራርተዋል። ከምርመራ አንጻር ከዚህ በፊት በማይክሮስኮፕ ብቻ ምርመራ ሲካሄድ ነበር የቲቢ ምርመራ። አሁን ባለንበት ጂን ኤክስፐርት ማሽን ተብሎ እጅግ በጣም ዘመናዊ የሆነ የምርመራ መሳሪያ ያው ወደ 50 የሚሆኑ በክልላችን አሉ። 47 ይሄን ምርመራ የሚያካሂዱ ሳይቶች አሉን። እነኚህ በአግባቡ የምርመራውን ስራ እያካሄዱ ናቸው። ጤና አጠባበቅ ጣቢያዎች እነኚህ ጂን ኤክስፐርት ማሽን የሌላቸው ሳምፕል ወስዶ ከታካሚው ታማሚው ወደ ተቋምንና ምርመራ ማዕከላትን እየፈለገ እንዳይሄድ በማድረግ ናሙናዎቹ በጤና ተቋማት በባለሙያዎቹ ይሰበሰባሉ። እነኚህ ማሽነሪ በሌሉባቸው ተቋማት ግን ወደ ተቋማቱ ትራንስፖርት ይደረጋል። ትራንስፖርቴሽኑን መንግስት ችሎ ናሙና እንዲወሰድ እየተደረገ በጣም ስፔሲፋይ ቲቢን መለየት የሚችል መሳሪያን ዘመናዊ በመጠቀም ያው የልየታው ስራ በዛ ልክ እየሰራን ነው። ሌላው ተጨማሪ ዘመናዊ መሳሪያ አሁን ባለንበት ጊዜ ከጂን ኤክስፐርትም ተጨማሪ ተንቀሳቃሽ ኤክስሬ በአርቲፊሻል ኢንተለጀንስ የታገዘ በክልሉ ስራ ላይ እንዲውል ተደርጓል። ወደ 12 የሚሆኑ ተንቀሳቃሽ ኤክስሬዎች አሉን። ምልክቱ ያሉባቸው ሰዎችን በመለየት በአንድ ማዕከል ሳይሆን በአንድ ቀበሌ 2-3 ቦታ
ተንቀሳቅሶ እዛው አገልግሎት የመስጠት ስራ እየተሰራ ነው። ስለ በሽታው ለማህበረሰቡ ግንዛቤ በማስጨበጥ የቲቢ በሽታን ለመቆጣጠር የሚከናወኑትን ሁሉን አቀፍ ተግባራት ከባለድርሻ አካላት ጋር በማጠናከር ስራዎችን መስራት እንደሚገባ አሳስበዋል። ቲቢን ከመከላከል አንጻር የማህበረሰቡን ንቃተ ህሊና በሽታውን ከመከላከል አንጻር ራሱ ምልክቶቹን አውቆ ቲቢን እንዲከላከል የማድረግ ስራ ግንዛቤ የጤና ኤክስቴንሽን ሰራተኞች ቤት ለቤት ታች ላይ የማህበረሰብ ጤና መልእክተኞችን የሴቶች አደረጃጀቶችን እና አጠቃላይ ለዚህ ኢንፎርሜሽን ሊሰጡ የሚችሉ አካላትን በመጠቀም የማህበረሰቡን ንቃተ ህሊና በመከላከሉ ዙሪያ በደንብ ያው እንዲሰሩ የማድረግ ስራ እየሰራን ነው። ምልክቶቹ 2 ሳምንትና ከዛ በላይ ሳል ያላቸው ሁሉ ወደ ጤና ተቋማት መጥቶ እንዲታከም የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። የሪች ኢትዮጵያ የሐዋሳ ቅርንጫፍ ኃላፊ አቶ ጎሳ ግርማ የመንግስትን አቅጣጫና ፖሊሲ በተከተለ መልኩ ጤና ልማት ስራዎችን ለማሳለጥ ከሲዳማ ክልል ጤና ቢሮ ጋር በመተባበር በሽታውን የመቆጣጠርና የመከላከል ተግባራትን ማካሄድና ጥራት ያለውን ሕክምና የመስጠት ስራን እያከናወነ መሆኑን አስረድተዋል። በመጀመሪያ ህዝብ ጋር ደርሶ ይሄንን በሽታ ማውጣት ነው። ህዝብ ጋር ደርሶ በሽታውን ማውጣት ነው። እንግዲህ ይሄንን ስናወጣ የተለያዩ ትልቅ ኢምፓክት ማምጣት የሚችሉትን ስትራቴጂዎችን ነድፈን ነው ከመንግስት ጋር እየሰራን ያለነውና አንዱና ዋነኛው ከቲቢ ጋር የሚኖሩትን ህዝቦችን መለየት ነው። ለይተን ከለየን በኋላ ደግሞ ዲያግኖስ ተደርጎ ለህክምና እንዲቀርቡ ማድረግ ነው ማለት ነው። ይህንን ስናደርግ በተለይ በጊዜያዊ በጣም ሀይል ቴክኖሎጂ የሆኑትን የልየታ ሂደቶችን ነው የምንጠቀመው ማለት ነው። ከዛ ውስጥ አንዱና ዋነኛው ከረንትሊ እየተጠቀምን ያለነው አርቲፊሻል ኢንተለጀንስ የሚባለው ኤክስሬ አለ። ይሄ ኤክስሬ በቀላሉ የቲቢ ህመምተኞች ያለባቸውን የሌሉባቸውን ለይቶ የሚያሳየን ነውና ሁለተኛውና ትልቁ ደግሞ እነኚህ የለዩት ጠቅላላ መታከም አለባቸው። የህክምና አገልግሎት መውሰድ ነው ያለባቸው። የወንዶ ገነት ወረዳ ዋና አስተዳደር አቶ ሀማሮ ሀይሶ በበኩላቸው የቲቢ በሽታን ለመከላከልና ለመቆጣጠር በሚሰሩ ስራዎች ላይ ሁሉም በበቂ ደረጃ ትኩረት ማድረግ ይገባዋልም ብለዋል። ኢትዮጵያና ሳውዲ አረቢያ በንግድና ገበያ እድል ድርድር ዙሪያ ምክክር አድርገዋል። 14ኛው የዓለም ንግድ ድርጅት የሚኒስትሮች ጉባኤ በካሜሮን ያውንዴ እየተካሄደ ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከጉባኤው ጎን ለጎን ከሳውዲ አረቢያ የዓለም አቀፍ ስምምነቶችና ድርጅቶች ምክትል ገዢና የድርድር ቡድን መሪ ፍሪድ አልአሳሊ ጋር የሁለትዮሽ ውይይት አድርገዋል። ውይይቱ በዋናነት ያተኮረው በሁለቱ ሀገራት መካከል ባለው የገበያ እድል ድርድርና የንግድ ልውውጥን ይበልጥ ማሳደግ በሚቻልባቸው ሁኔታዎች ላይ ያተኮረ ነው። ሚኒስትሩ ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ድርድር በፈረንጆቹ 2026 ለማጠናቀቅ ያላትን ጽኑ አቋምና ዝግጁነት አብራርተዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገው ጥረት ማጠናቀቂያው ላይ በደረሰበት በዚህ ወቅት እንደ ሳውዲ አረቢያ ካሉ ጠንካራ የንግድ አጋሮች ጋር የሚደረጉ የሁለትዮሽ ድርድሮች ለሁለቱ የኢኮኖሚ እድገትና ለንግድ ስርዓቱ መዘመን ትልቅ ፋይዳ እንዳላቸው ገልጸዋል። በመጪው ሚያዝያ ወር በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊት የሁለትዮሽ የገበያ እድል ስምምነቱን ለማጠናቀቅ ቀጣይ የቴክኒክ ድርድሮችን በፍጥነት እንዲከናወኑ በሁለቱ ወገኖች መካከል መግባባት ላይ ተደርሷል። ዲፕሎማሲያዊ ጥረቱ ኢትዮጵያ ወደ ዓለም አቀፍ የንግድ ስርዓት ለመቀላቀል የምታደርገውን ጉዞ የሚያፋጥንና የሀገሪቱን የንግድ ጥቅሞችን ይበልጥ የሚያረጋግጥ መሆኑን ኢዜአ ከንግድና ቀጠናዊ ትስስር ሚኒስቴር ያገኘው መረጃ ያመላክታል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውንና ጦርነቱን ለመቋጨት ኢራን ውስጥ ካሉት ትክክለኛ ከተባሉ ሰዎች ጋር ንግግር እያደረጉ እንደሆነ ገልጸዋል። በሌላ በኩል በፓኪስታን የኢራን አምባሳደር በሀገራቸውና በአሜሪካ መካከል ምንም አይነት ድርድር እንዳልተደረገ ለኢራን መንግስት የዜና ወኪል አስታውቀዋል። ክብረ በዓል መላኩ ተጨማሪ አላት።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን እየዘገቡ ይገኛሉ። የትራምፕ እቅድ ኢራንን የኒውክሌር አቅም በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳትን እንደሚያካትትም ተነግሯል። ፕሬዝዳንት ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛ ሰዎች ጋር ንግግር እያደረጉ እንደሆነም ገልጸዋል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዝዳንቱ ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ደግመዋል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። ስጦታ ሰጥተውናል፣ እናም ስጦታው ዛሬ ደርሶናል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ለጋዜጠኞች ተናግረዋል። ፕሬዚዳንቱ ሽልማት ነው ሲሉ የጠሩት ነገር ከሆርሙዙ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። አመራሮቻቸውን በሙሉ ገድለናል፣ ከዛም ተሰብስበው አዲስ መሪዎችን መረጡ፣ እነሱንም በሙሉ ገድለናቸዋል በማለት የተናገሩት ትራምፕ የአሜሪካና እስራኤል ጥቃቶች በኢራን ያገዛዝ ለውጥ አምጥቷል ብለዋል። አክለውም ግን ማንንም አላምንም ሲሉ አስጠንቅቀዋል። ሁለቱ ሀገራት ድርድር እንዲያካሂዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው የትራምፕ እቅድ ኢራን በአንጻሩ ሁሉም ማዕቀቦች እንዲነሳላት እንደሚያደርግ የእስራኤሉ መገናኛ ብዙሃን ዘግቧል። በሌላ በኩል በፓኪስታን የኢራን አምባሳደር ሬዛ አሚር ሞገሃዳም በሀገራቸውና በአሜሪካ መካከል ምንም አይነት ድርድር እንዳልተደረገ ለኢራን መንግስት የዜና ወኪል ተናግረዋል። አምባሳደሩ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛና ቀጥተኛ ያልሆነ ድርድር እንዳላካሄደች አረጋግጠዋል። ነገር ግን አምባሳደሩ ወዳጅ ሀገራት በአሜሪካና በኢራን መካከል የሚደረግ ንግግር ሁኔታዎችን ለማመቻቸት እንደሚፈልጉና ይህም የተከፈተብንን ጦርነት ለማስቆም እንደሚያስችል ተስፋ እናደርጋለን ብለዋል። ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በኢራን ውስጥ ከሚገኙ የሚመለከታቸው ሰዎች ጋር እየተነጋገረ መሆኑን በመጥቀስ ከስምምነት ላይ ለመድረስ አጥብቀው ይፈልጋሉ በማለት ኢራናውያንን ንግግሩን እንደሚፈልጉት ተናግረዋል። ነገር ግን የኢራን ጦር ሰራዊት ቃል አቀባይ ደግሞ አሜሪካ ከራሷ ጋር እየተደራደረች ነው በማለት ኢራን ድርድር ውስጥ እንደሌለች አመላክተዋል። የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ እንዲሁ እየተካሄደ ያለ ድርድር እንደሌለ አሳውቀዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በማህበራዊ ሚዲያ ላይ ባሰራጩት መልእክት አገራቸው ለጦርነቱ መፍትሄ ለማምጣት የሚደረግን ንግግር ለማስተናገድ ዝግጁ መሆናቸውንም ገልጸዋል። ዘገባው የቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብራችሁ ነበርኩኝ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ምሽት ይሆናል።